ሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሙኢልሃም ዩቱብ ተከታታዮቻችን የኛ ውድ ቤተሰቦች እንዴት ናችሁ? እኛ አለን አልሐምዱሊላህ። ጾም እንዴት ይዟችኋል? አሁን እንኳን እንግዲህ ያው ትንሽ 11 ቀን የቀረን እያለቀብን ነው። እንግዲህ አላህ ከተጠቀሙት ጾሞ ከተጠቀሙት አላህ ያድርገን ያረብ። ዛሬ ደግሞ እንግዲህ የመጣሁት ለየት ባለ መልኩ ነው። እንደምትመለከቱት እዚህ ጋር እንቁላል፣ እዛ ጋር ደግሞ መኮረኒ፣ እዚች ጋር ፍርፍር፣ እዛ ጋር ሾርባ፣ እዛ ጋር ደግሞ ተምር አለ። እንደምትመለከቱት ያው ምን መሰላችሁ የመጣሁት ዛሬ እንግዲህ ያው እሁድም እንደመሆኑ መጠን እማዬን እስኪ እንደው ትንሽ በቃ ቤት ባፈራው ነገር ላስፈጥራት ብዬ ያው መቼም ታውቃላችሁ አይደለ እናቶች በትንሽ ነገር ነው የሚደሰቱት። ደስ ይላል በጣም እና ያው እንደምትመለከቱት እንደዚህ ሰራርቼ ላስፈጥራት ነው ዛሬ። እንግዲህ በቃ በጣም ደስ ይላታል ብዬ አስባለሁ። እንግዲህ ተስፋም አደርጋለሁ። እናም ደግሞ እርግጠኛ ነኝ ደስ ይላታል። መቼም ያው ታውቁ የለ ኢንሻአላህ የእናቶች ነገር ያው ታውቃላችሁ በትንሽ ነገር ነው በቃ ቀልብያቸው ደስ የሚለው። እንኳን እንደዚህ ሁላ ለፍቼ ሰርቼ ያው እንግዲህ ይቅርታ የምጠይቀው ምን መሰላችሁ እቤት ማንም የለም እኔና ማሚ ብቻ ነን ዛሬ እንግዲህ ስሰራ ያው አላስቀመጥኩትም ማለት እየሰራሁኝ አልቀረስኩም። ምክንያቱም ያው ብቻዬን ነበርኩኝ በጣም ቢዚ ነበርኩ ደግሞ እና ትንሽ ያው ስለሚከብድ ለብቻ መስራት ለዛ ነው ስሰራ ያላቀረብኩት። ይቅርታ ጠይቃለሁኝ። ያውም ደግሞ ጀማሪ እንደመሆናችንም መጠን ካሜራማንም ምንም ስለሌለን ለዛ ነው። ያው እንግዲህ እንደተመለከታችሁት ባለኝ አቅም ባለኝ ጉልበት ተጠቅሜ ይሄን የመሰለ ነገር ሰርችላታለሁኝ። ያው እየመጣች ነው ደውዬላታለሁኝ። አሁን እዚህ በር ላይ ምናምን ደርሻለሁ ብላኛለች። እንጠብቃት እንግዲህ እርግጠኛ ነኝ አሁን በቃ ትጣራለች በእርግጠኝነት መጣች። እንዴት አመሸሽ? ማሻአላህ ተባረከ ረህማን። ምንድን ነው ሂጂ ወክ አድርጊ ተንቀሳቀሽ። ለዚህ ነው ታዲያ የኔ ማር የኔ ልዩ የኔ ትሁት የኔ ወደደች ምን አባቴ ነው ስላደርግሽ በጣም ነው የማመሰግነው። ሹክራን ጀዛኪላህ ኸይረን ጀዛ። ወፍተለ ዘገይተሽ ነኝ። እንዴት አየሽ? ማሻአላህ ነው ማሻአላህ 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 ማሻአላህ። ምንድን ነው ማሻአላህ ተባረከ ረህማን የኔ ውድ የኔ ልዩ የኔ ትሁት ልጅ ምን አባቴ ነው ስላደርግሽ አድክ በይልኝ ደህና ሁነት በይልኝ የኔ ቆንጆ ማሻአላህ ብያለሁኝ። ነይ እናፍጥር የኔ ቆንጆ። ደስ ብሎሻል? የምር በጣም ማሻአላህ ተባረከ ረህማን። አረ ሰዓት ገና ነው ትንሽ እዚህ ጋር ምን ይታይሻል? ማሻአላህ ምንድን ነው? እዚህ ካሜራ ይዣለሁ። ይቅርሽ ነው እንዴ? ማሻአላህ እናፍጥር እያሻቸው ማሻአላህ። እነሱስ ለምን ይቅርባቸው? ፍጡር ተጠርታቸው እንደ ጀማ አህለን ወሰህለን ብለናል። ፍጡር ይሄው የምሰራውን ስራ ወጣ በይ ተንቀሳቀሽ አለች። ግን ያለው አልወጣም እና ያው በቃ ዛሬ እስኪ ውጭ እናቴ ወይ እስኪ ተንቀሳቀሽ እስኪ ወክ አድርጊ ግድ በግድ በቃ ያው ሞራሏን ልጠብቅ ብዬ ሞራሏን ልጠብቅ እኔ ለኔ መሆኑን አላወቅኩ ጉዴ ለካ ጉዱ ለኔ ነው። ማሻአላህ ተባረከ ረህማ የኔ ወድ ልጅ እትግበይልኝ ሽክራን ብያለሁ። የኔ ልዩ የኔ ትሁት ያ አላህ ማሻአላህ ነው። እናፍጥር ያ ጀማ። እንግዲህ ደግሞ ያው ትንሽ 10 ደቂቃ ነው የቀረው። ኢፍጣር ላይ ደግሞ እንገናኝ። ሄሎ ወይ ላይ ጨራርሽ እኮ ቀራርሽ ነይቶ እሺ ውዶቼ ልትሆኑ በቃ አብረን እናፍጥር። አህሪቡልን ማሻአላህ ማሻአላህ ማሻአላህ። ግን እማዬ ወይ ይቅርታ ግን እንትን አልሰራሁም። ምንድነው? ብስኩት አልጠበስኩም ወላሂ አልጠበስኩም። ምንም የጎደለ የለም የኔ ቆንጆ። ብታዩ በቃ ይሄንንም ስሰራ ሳላውቀው ነው ሰዓት ሄደብኝና በቃ እንደው ዛሬ ይቅርብን አልኩኝ። አንዱ ብቻ ጎደሎ ሆነብኝ። ማሻአላህ ነው ይወድ ካለው ሰዓት አንፃር የኔ ወድ የኔ አበባ ማሻአላህ። ያ ጀማዓ ነው ቶሎ እናፍጥር። እንደዚህ ወልዳችሁ ተጠቀሙ። እንደዚህ ወልዳችሁ ልጅ ያስፈጠራችሁ የወለዳችሁም ደግሞ አላህ ሱብሃነሁ ወተዓላ ያስደስታችሁ። ያልወለዳችሁ ደግሞ ወልዳችሁ ሳሙ። በጣም ደስ ይላል ወላሂ በልጅ እንደዚህ መፋጃ መደረግ ቤት ባለው አድርጋ በቃ ማሻአላህ ተባረከ ረህማን የኔ ወድ የኔ ማር ምን አባት ያረግሻለሁ የኔ ፍቅር የኔ ወድ ልጅ ድግ በይልኝ የኔ ማር። ለምን አለው ቢስሚላህ ረህማን ረሂም ማሻአላህ። ቆሹካ ማንከራ በጣም ተቆረሽ
እንደው ሀሳብሽ ራሱ በአይነት ምን ልዩ በደልሽ እንድትከፍል በደል እንደሰራች እንዳቀርብ ኢንሻአላህ ኢንሻአላህ እቀራርባለሁ። አይቀርም እሺ ይልማል ባይሆን አብረን እንብላ ወዶቼ። እንብላ እስኪ የቅመሟን በጣም ማሻአላህ ልዩ ነው። ማሻአላህ ተባረከ ረህማን ብያለሁ። የኔ ውድ ልጅ የኔ ማር ማሻአላህ ከዚህኛው የምንቅመሰው ታውቂያለሽ፣ ቅር ይለኛል። ምንድን ነው ቅር ይለኛል? ልክ ማለት ብስኩቱ ማሻአላህ ሁሉም የሚቀመስልሽ የኔ ማር የኔ ውድ ልጅ እና ይሄንን ቪዲዮ የምታዩ ማለት የሆነ ለምሳሌ እናትና ልጅ ቁጭ ብላችሁ ልታዩት ትችላላችሁ። ለልጆች የምመክረው ነገር ቢኖር በቃ እናታችሁን በቻላችሁት አቅም በቃ ባላችሁ ነገር እንደዚህ ሙፋጃ አድርጎ አስደስቶ ማለት እኔ እንጃ እንዴት አድርጌ ልንገራችሁ። እናት ስትደሰት ማየት በጣም ትልቅ ደስታ ነው እና በቃ እንደዚህ ለእናታችሁ ክብር የኖራችሁ እንደዚህ በቃ አቅማችሁ በቻለ ነገር በቃ እናታችሁን ማስደሰት ታውቃላችሁ። የእናት አንጀት በቃ ይሄ ያስደስታታል ብላችሁ ያላሰባችሁት ነገር ድንገት ያስደስታታል እና የኔ ውድ የኔ ልዩ እንግዲህ ደግሞ ኢንሻአላህ በሌላ ቀን ደግሞ ለየት ባለ ቪዲዮ የምንቀርብ ይሆናል። እናንተን ያስደስታል፣ እናንተን ዘና ያደርጋል ማለት ብለን ባሰብነው እንመጣለን። ቅመም መሐመድን ሼር፣ ሰብስክራይብ፣ ላይክ በማድረግ አበረታቱልኝ። ማሻአላ ተባረክ ረህማን ብያለሁኝ። በዚሁ አጋጣሚ ማሻአላ ብያለሁ። ዱአ አድርጉላት፣ ዱአ አድርጉልኝ ሀባይብ። አልሐምዱሊላህ እኔ እንደተደሰትኩኝ በስደት ዓለም ያላችሁ እህቶቼ አላህ ያስደስታችሁ። እንደዚህ ምጥት ብላችሁ ከልጆቻችሁ ጋር በቃ እንጃ ይሄ አይደለም እንደዚህ ተደርጎ ከነሱ ጋር መቀመጥ ራሱ ከነሱ ጋር እንደዚህ መሆን ራሱ በጣም ያስደስታልና ማሻአላ ብያለሁ። የኔ ውድ ልጅ ሹክራን ብያለሁኝ። አላህ ይጨምርልሽ፣ እቺ ማንነትሽን አይቀይርብሽ ኢንሻአላህ። የኔ ትሁት የኔ አስተዋይ አብሽሪ፣ በርችልኝ፣ ጠንከሪልኝ። ሹክራን ብያለሁ። እሺ የኔ ልዩ እንግዲህ እኔ ውድ ቤተሰቦቻችን ቀጣይ ደግሞ በሌላ ቪዲዮ የምንገናኝ ይሆናል። እሺ